የፕላስቲክ እና ሪኮንስትራክቲቭ ሰርጀሪ ሙያ የትኞቹን ችግሮች ለመፍታት ይውላል ብለን በምናስብበት ጊዜ ሰዎች አካላቸው ላይ ተፈጥሯዊም ሆነ በአደጋ ወይም በሌሎች ምክንያቶች የሚፈጠሩትን የመልክ ወይንም የቅርጽ ችግሮችንም ሆነ እንደዚሁም ደግሞ አገልግሎታቸው የሰውነታችን ክፍሎች ችግር በሚፈጠርበት ጊዜ እነዚህን ለማስተካከል የፕላስቲክ እና ሪኮንስትራክቲቭ ሰርጀሪ አገልግሎት ያስፈልጋል ማለት ነው። ዶክተር አብይ ኃይሉ እባላለሁ። የአጠቃላይ ቀዶ ሕክምና ስፔሻሊስት እና የፕላስቲክ እና ሪኮንስትራክቲቭ ሰርጀሪ ደግሞ ሰብ ስፔሻሊስት ነኝ። በዝርዝር ለመናገር ለምሳሌ ልጆች ሲወለዱ ከተለያየ የአካል ጉድለት ጋር ሊወለዱ ይችላሉ። ለምሳሌ ከንፈራቸው ላይ መሰንጠቅ ሆኖ ሊሆን ይችላል። እጃቸው ላይ፣ እግራቸው ላይ፣ ጭንቅላታቸው ላይ፣ ጆሮአቸው ላይ፣ አይናቸው ላይ ከችግር ጋር ለሚወለዱ ልጆችን በማስተካከል ረገድ የፕላስቲክ እና ሪኮንስትራክቲቭ ሰርጀሪ እጅግ ጠቃሚ የሙያ ዘርፍ ነው። ከዚህም በተጨማሪ ደግሞ ሰዎች ከተወለዱ በኋላ ቢሆን የተለያየ አደጋዎች ሊያጋጥማቸው ይችላል። ለምሳሌ ቃጠሎ፣ በተለይም ከፍተኛ ቃጠሎ በሚያጋጥማቸው ጊዜ እንደዚሁም ደግሞ የተለያየ ሰውነታቸው ክፍል ላይ ጉዳት ኢንጁሪ የሚባለው በሚያጋጥማቸው ጊዜ የፕላስቲክ ሰርጀሪ ትልቅ አስተዋጽኦ ያደርጋል ማለት ነው። ከዚህም በተጨማሪ እጅ ላይ ለሚፈጠር ማንኛውም የተፈጥሮም ሆነ በአደጋ ለሚከሰቱ ችግሮች የፕላስቲክ ሰርጀሪ አስተዋጽኦ ወሳኝነት አለው። ከዚህም በተጨማሪ ደግሞ ውበትን በተመለከተም በተፈጥሮ ሲወለዱም ሆነ ወይንም ደግሞ በተለያዩ አደጋዎችም በእርጅናም የሚከሰቱ አንዳንድ የሰውነት ለውጦችን በማስተካከል ረገድ የፕላስቲክ እና ሪኮንስትራክቲቭ ሰርጀሪ ሰርቪስ ትልቅ አስተዋጽኦ ያደርጋል። በዚህ በዶክተርስ አሊያንስ ጄኔራል ሆስፒታል ውስጥ እነዚህን ስራዎች በከፍተኛ ባለሙያዎች የሚሰጥ ይሆናል። እንደዚሁም ደግሞ ከዚህም በተጨማሪ በተለይ ከስኳር ህመም ጋር ተያይዞ ለሚመጡ የእግር ችግሮች በመከላከልም ረገድ ይሁን እንደዚሁም ደግሞ ከተከሰቱ በኋላ በማከምም ረገድ የፕላስቲክ ሰርጀሪ አገልግሎት ከፍተኛ አስተዋጽኦ ያደርጋል።